ይሄንን የአላህን ቃል አምነው ካልተቀበሉ እስቲ እነሱ ከሚያምኑበት ወንጌል ደግሞ እንደዚሁ አንድ ሁለት እያልን ደግሞ ጥቅስ እናቀርብ። አንደኛ ጥያቄ ኢየሱስ አምላክ ከሆነ እናንተ እንደምትሉት ኢየሱስ ፈጣሪ ከሆነ ለምን እኔ አምላክ ነኝ አላለም? በወንጌላት ውስጥ አንድም ስፍራ ላይ ኢየሱስ ሲያስተምር እኔ አምላክ ነኝ ብሎ አላስተማረም። እስካሁን ባለው የወንጌል ክፍል ይህንን በቀጥታ የሚናገር አንድም ጥቅስ የለም። ለምንድን ነው ያላለው? እግዚአብሔር ከእኔ ሌላ አምላክ የለም እያለ በብሉይ ኪዳን በብዙ ጥቅሶች ሲናገር እናያለን። ለምሳሌ በነብዩ ኢሳይያስ መጽሐፍ ምዕራፍ 44 ቁጥር 6 ላይ ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ምዕራፍ 44 ቁጥር 24 እዚህ ቦታ ላይ እኔ ብቻ አምላክ ነኝ ከኔ ሌላ የለም ማን ነው እስቲ ካለ ይምጣ ይናገር እያለ በግልጽ ይናገራል። ታዲያ ልክ እግዚአብሔር ከኔ ሌላ አምላክ የለም እንዳለው ኢየሱስ ማለት ራሱ ያ እግዚአብሔር ከሆነ በወንጌላት ውስጥ ሲያስተምር ለምን እኔ አምላክ ነኝ አላለም? ብሏል ካሉ ማስረጃ እንፈልጋለን። የቱ ጋር ካላለ ደግሞ ለምንድን ነው ያላለው? ይሄ አንደኛው ነው በራሱ አምላክ ላለመሆኑ። አምላክ ከሆነ ማንነቱን መግለጽ አለበት። አላህ አምላክ ስለሆነ ነው የምናመልከው። አምላክም ነኝ ይላል ከኔ ሌላም የለም ብሎ በግልጽ ይናገራል። ታዲያ ኢየሱስ ለምን ይሄን አይናገርም? አንድ ይሄ ነው በራሱ ማስረጃ። ግልጽ ነው። ሁለተኛ እንደውም በተቃራኒ እንላለን። በግልጽ ቋንቋ ኢየሱስ አምላክ አለኝ ብሎ ይናገራል። አምላክ ካለው እሱ እንዴት አምላክ ይሆናል? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ በዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ መግደላዊት ማርያም እንደ መጽሐፍ ቅዱስ አስተምህሮ 7 አጋንንት ያወጣላት ማለት ነው ከመቃብሩ በስተውጭ ቆማ ጌታዬን ወስደውታል ብላ እያለቀሰች ነበር። ኢየሱስ ከኋላው ሆኖ ማርያም ብሎ ጠራት። እርሱ መሆኑን ስታቅ ረቡኒ አለችው በዕብራይስጥ ማለት ነው። እዛው መጽሐፍ ላይ ሲናገር ትርጓሜውም መምህር ሆይ ማለት ነው። ልትነካው ስትመጣ ምን አላት? ቁጥር 17 ላይ አትንኪኝ ገና ወደ አባቴ አላረኩምና ነገር ግን ወደ ወንድሞቼ ሄደሽ አለ። ወንድም አለው ማለት ነው ዒሳ። እኔ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አርጋለሁ ብሏል ብለሽ ንገሪያቸው አላት። ላካት ምን ብላ እንድትናገር ለሐዋርያቶች? እኔ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አርጋለሁ ብሏል። ዒሳ አለይሂ ሰላም አምላኬ አባቴ ብሎ የሚጠራው ማንን ነው? አሁን ጥያቄው እዚህ ጋር እኛን ስትሰብኩን አምላክ ነው ብላችሁናል። አምላክ አድርገን እንድንቀበለው ፈልጋችኋል። እሱ ደግሞ እኔ ወደ አምላኬ እሄዳለሁ ይላል። ማንን ነው አምላኬ የሚለው? ራሱን ነው? አይ ራሱ